እሺ አሁን ሰላምታዊ ይቅርና ጥያቄን አቅርብ። እሺ ደስ ይበላል። ስንት አልከኝ? ሰይድ ቡኻሪ 304 ላይ ከአህያና ከውሻ እኩል ናት ይላል። 500 እኩል ናት ይላል። ከአህያና ከውሻ እኩል ይላል። 2658 ላይ ደግሞ የአእምሮ ጎደሎ። ኧረ ጎቤው ክፈታት አንዴ። አታውርዱ። አላህን ፈርታችሁ እንዳለ ኮሜንት ሞዴሬተር አነሳለሁ። ስርዓት አድርጉ። ጨምላቆች ስርዓት አድርጉ። ይክፈተው። እኔ ማወቅ ፈልጋለሁ። እኔ መማር ፈልጋለሁ ከሱ። ና ግባ። ማነህ ሰይፈ ሲስጠል ወላሂ እኔ ሞዴሬተር አነሳለሁ። እና ተመልሰ ጎበዝ ና። ያው ትልቁ ላይ ነው። ማኔ በጣም ካንተ መማር ፈልጋለሁ። የላ አሳየን። እኩል ናት የሚለውን ቶሎ በል ቶሎ በል ጎቤ። ነገርኩሽ እየጠበቅኩ እኮ ነው። እኔ የለኝም። ይገርምሃል። ካለሽ የለኝም። ሌላ እሺ አንብበው ወይ ሲሉ ሰምተህ ነው? ውሃ ጠጣ፣ ይጠቅማል ውሃ ካልፈራሽ። እሺ ምንድን ነው የሚለው? እሺ ምንድን ነው የሚለው? ያነበብከው ነገር ምንድን ነው የሚለው? እንግዲህ እንደዛ አይነት ተልካሻ የህፃን ወሬ አታውራ አንተ። ማነህ የለመድከውን በ50 ብር የምገዛቸውን የክርስቲያን ሴቶች ጋር አይደለም ያለው። እሺ እኔ ሙስሊም ሴት ነኝ እና ያነበብከውን እስኪ አንብበህ አርጊመንትን አስቀምጥ። ጎዶሎ ሰውዬ ጀለስ ወላሂ ላዚም ደብሮት ነው የገባው። ገባችሁ? በጣም በቃ ስሜቱ ተነክቷል። ስሜታዊ የሆነ ነው። አሁን ስሜታዊ ሳትሆን አንብበህ አርጊመንትን አቅርብና ጠይቀኝ። ጠይቀኛ ቶሎ በል። ምን አልሽ እናት? ጠይቀኝ። ያነሳኸው ሐዲስ ላይ ምንድን ነው የሚለው? አንብበህ ጠይቀኝ። አንብበህ ጠይቀኝ አልኩሽ እኮ ቅድም አልኩሽ። ምን ነው የምልሽ? ክፈችው። ስለምንድን ነበር የሚያወራው ሐዲሱ ላይ? እኔ ሴት ነኝ አባ። ምንድን ነው 30 ጊዜ ወንድ ነሽ የምትል? እሺ በቃ ስለ አህያና ስለ ውሻ እሺ ላስረዳ። በቃ ሐዲሱ ምን ይላል መሰላችሁ? ሐዲሱ ምን ይላል? ኧረ ሚት አድርግልኝ ምናምን ስትል አንስማ። ሐዲሱ ምን ነው የሚለው መሰላችሁ? 3 ነገሮች ሰላትን እንደሚቆርጡ ይናገርና ከዛ ምን ይጠቅሳል? ኧረ እሺ አንዴ ሚት አድርግ። እንዲህ እኔ እኮ ወላሂ ላዚ የሚገርመኝ ማስረጃ ጠቀሰ። እሺ ክፈት የለውም። አንብበህ ጠይቀኝ አይችልም። እሺ ላስረዳህ ክፈችው። እንዴት ነው የሚያደርጋችሁ? ለምን ስርዓት አትይዙም? አንብበህ መጠየቅ ስለማትችል ሰምተህ ስለመጣ ተባብሬ ላስረዳህ ነው። ተባብሬህ ነው። ከፋችሁና አንብቤ እነግርሻለሁ። ከፋችሁና የለህም አይደል? እሺ ክፈተው። ያው ትልቁ ላይ ላድርግ። ክፈተው። እሺ በቃ ከዚህ እንደዚህ አላጨማልቅም። አበዛኸው። ሌላ ስልክ የለኝም። ክፈተው። ሌላ ስልክ የለኝም። አንብበው። እሺ አንብበው። አንብበው። አንተ ምድር ሲያስጠላ ተልካሻ። ወንዱን መጀመሪያ እሺ ይጨማለቃል እንዴ? ነው የሚገብቱ ምድራው የምትለው ወንድ አትሆንም? ጠንከር ብለህ አትጠይቅም? ቆፍጠን ብለህ አንብበህ አትጠይቅም? ጨምላቃ ሰላም ረመቱላህ ይጨማለቃል። ይጨማለቃል እኮ ለዛ እሺ ማማ ጀዘኪላ እንትን ነው እንትኑ ካለው ማለት ማውጣት ካልቻለ እናውጣለሁ። ችግር የለውም። እንተባበረው። አስገቢውና እናውጣለት። ከዚያ አንብበው። ከዚያ ያለው ነገር ካለ እናያለን። ያው ገብቷል። እኔ አልከፍትም። እኔ አይመቸኝም ወላ። እሺ ላይ ችግር የለውም። ስክሪንሾት አድርጌ ከፍትለትና እዛ እሱ ያነበውና ያለውን ነገር ካለ ያስረዳል። ለጥፊለትና የወረደ ስርዓት ነው ያለሽ። ስነ ስርዓት የለሽም። ቆይ እረፍ። ወይኔ አውዝ ቢላ ተይ ቆይ ችግር የለውም። ተይ እሺ ሐዲሱን ንገረኝ ወገኖች። ቡኻሪ 514
ነሽ አልሰማሽኝም? ቡኻሪ 514 እኮ ላውጣልህ። ነሽ ቡኻሪ 514 እስከዛ ቤቱን ታፕታፕ ኮፒ ሼር አድርጉ። እሺ ሊያነብልን ነው እንጠብቃለን። እስኪ እህቴ ትመለስና ጥያቄህን ግን አስቀምጥ። እስከዚያው እስኪ ጥያቄህ ምንድን ነው እዚያ የሚለውን ነገር ክፋቸውና አንብቤው ነው የምጠይቅሽ። አንብቤው ነው የምጠይቅሽ። አላነበበም ምናምን ስትሏል ነበር። መርሃባሽ ከስር ሜንሽን እያደረጋችሁ የምትሳደሙ ሰዎች በጣም ነው የምታዝናኑኝ። በቃ ሚዩት አድርግና እሷ እስክትመጣ ትጠብቃለህ። ሚዩት አድርገህ ሳቅ። እሺ ሚዩት አድርገህ ሳቅ። እዛ ቤቴ ነው ብለሽ ውሻ ያደርገሽ። እሺ እባክህን ስርዓት ይዘህ ተቀመጥ አይባልም። ተይው ክፈች ሂደት ወቅት አንብብ እስኪ። እንደዚህ አትሁኝ እሺ እባክህ ሚዩት አድርግሽ። ስርዓት ባለ ነገር ይለትና ያው ለጠፍኩልክ አንብብ። በትልቁ አይደል ከፍ አድርጊው። ከፍ በትልቁ አድርገኝ። እኔ ላድርግሽ ትልቁ ላይ። እሺ መርሐባ በስም ያላ ይታያል አሁን በደንብ ቀጥል አንብብ። ያላ አንብብ። The thing which annual prayer were mentioned before me, and those were a dog, a donkey, and a woman. I said, you have compared us, women, to donkeys and dogs. While I saw the prophet praying where I would to lie in my bed between him and the Qibla. Whenever I was in need of something, I disliked to sit. ምንድን ነው የምታነበው? እኔ ከፈትኩልህ ነው የምታነበው? አንዴ ባይዘወይ ኦፍቲ እንትን ከተመለከትሽ እኮ እሱ የፈለገውን ፖይንት እኮ አንብቦታል አይደለ? 3 ነገሮች ጠቅሷል። ግን እሱ እንዳለው እኩል ናቸው ይላል ወይስ አይለም? ምን አታስጨርሽኝም? መጀመሪያ ለምን አታስጨርሽልህና አካርት እየክፈት ይተባባል። አንድ خدنا عفوا بين فتوش ሂልዋ ነው ምናምን የምትባይ መሀይም አንብብ። ከስር ቆይ መሳደብ አንተ ነህ እሱ ነው። የቱ ጋር ነበርኩ? በስርዓት ታወራ። ቆይ የቱ ጋር ነበርኩ? እስኪ ቆይ እሺ ራሱ ነው። Well, I used to lie my bed between him and the Qibla. Whenever I was in need of something, I disliked to sit and travel the prophet, so I would sleep away by the side of his feet. አይሻ እንትን ነበር ኮምፕሌን እያቀረበች ነው። እናንተ ወንዶች ማለት ነብዩንም ይጨምራል እዚህ ላይ ለሴቶች እንዲህ አይነት አመለካከት ነው ያላችሁ። ከምን ጋር ከውሻና ከአህያ እኩል እንደሆኑ እንትንን እንደሚሰላት እንደሚያበላሹ አድርጋ ነው እያቀረበች ያለችው። ጥያቄ እዚህ ጋር ምን አይነት ስነ ምግባር ነው ይሄ? ሴት ልጅን ከነዚህ ነገሮች እኩል አድርጎ ጸሎት ታበላሻለች ብሎ ማሰብ ግልጽ ነኝ። ከሚዩት አድርግና እንመልስልህ። እዚህ ሀዲስ ላይ አንድ ናቸው የሚላለ ቅድም እንዳነሳሁ አንተ አህያ ውሻና ሴት አንድ ናቸው የሚላለ ሀዲስ ላይ ጸሎት ያፈርሳሉ የሚላለ ሶስቱ ጸሎት ማፍረሳቸው አንድ ናቸው ማለት ነው። በምንኛ ቋንቋ? በአንተ ቋንቋ ነው ንጽጽሩ። ሶስት የሚያቆሽሹ ነገሮች ከተባለ እኩል ተደርገው ነው የተቀመጡት። ሰላም የሚያቆሽሽ ሰላትን የሚያቋርጡ ማለት የሚያቆሽሹ ማለት ነው። ያው ነው እኮ አንተ ነው እኮ ይሄን የምትለው። ያው ነው አይባልም። ለምሳሌ የሆነ እግዚአብሔር አብርሃም እና አህያ ባስቀምጥ ባይብል ከአንድ ጊዜ አህያ እግዚአብሔር እና አብርሃም ብዬ ባስቀምጥ ሶስቶቹ አንድ ናቸው ማለት ነው።
ሶስቶቹ እንትን ያበላሻል የሆነ ነገር ያደርጋሉ ብለሽ በአንድ ነገር ከገለሻቸው አንድ ናቸው ብለሽ እንትን እያደረግሽ ነው እንጂ እሺ እንደዛ ከሆነ ሶስቱን በአንድ ጥፋት ከከሰሽ ይሄን ልመልስልህ አንዴ የሚታርግና ይሄን ልመልስልህና ከዛ አንድ ላይ ተጠቅሰው አይደለም አይ ሌላ ቦታ አትዝለይ ቀጥታ መልሽ ይሄንን መጀመሪያ እኮ ይሄን ልመልስልህና እራስሽ ተረጋጊ ቀጥታ መልሽና ትጠይቂኛለሽ ከዛ በኋላ ይሰማሃል ድምጼ የሚታርግና አዳምጤ ከዛ ልመልስልህና ከዛ ደግሞ አንተ ጋር መጥቼ ሶስት ቦታ ተጠቅሰው አንድ ላይ የተጠቀሱ አንድ ነገር የሚያደርጉ አካላቶች አንድ ነው የሚያደርገኝ ራሴ ማለት ነው በቃ የሚታርገውስ አንድ ላይ የተጠቀሱ አካላቶች የሆነ ነገር ያደርጋሉ ተብሎ ከተጠቀሰ እነዛ አካላቶች አንድ ናቸው ማለት ነው ብለን እንይዛለን እሺ አይደለም አትቀይሪ ሌላ ፋላሲ አትስሪ በንጽጽር ደረጃ ከተቀመጠ ነው ያልኩት እኮ በማስረጃ ከተቀመጠ ነው ያልኩት ከዚህ ጋር በንጽጽር ቆይ አይደለም ዛራ አይላን ሳብሪና ነው ሳብሪና ሶስት ሰዎች ቆይ እዚህ ጋር መቼ ተነጻጸረ ነው እያልኩ ያለሁት እዚህ ጋር እያወራ ያለው ቆይ አንድ ጊዜ እያወራ ያለው እዚህ ጋር ቆይ አንዴ ልጨርስና ሀሳቤን ከዛ በኋላ ሀሳቦችን ካለ ሀሳብ ተቀጥላለሽ አይ ፋላሲ እንዳሰሪ ምንም አይነት ፋላሲ እንዳሰሪ ያልተናገርኩትን አትበይ እኮ አንተ የሌለን አትበይ ይሰማል ድምጼ ያልተናገርኩትን አትበይ ነው እያልኩሽ ያለሁት ያለ ነገር ነው አንብቤው እኮ ነው የተነሳሁት ቆይ አንዴ ሚውት አድርግላት ትመልስልህና ትቀጥላለህ ቀኑንን ላስተናግደው ከስራ አስቀምጨውና መልሼ ሲጨርስ ይገባ ነው ስርዓት የሌለው ሰው ከሆነ ምን ማድረግ ይቻላል ከስር ሁንና አዳምጣ ትመጣለህ ሚውት ማድረግና ማዳመጥ ካልቻልክ ምንም ማድረግ አንችልም አሁን ይሄ ወገናችን አንደኛ አንድ ናቸው አለ አንድ ናቸው ይላል ብሎ ተናገረ እንደዚያ የሚል ሀዲሱ ላይ የለም طيب ሁለተኛ ደግሞ ያነሳው ነገር ምንድነው አነጻጸራቸው አለ እዚህ ጋር ያነጻጸረው ነገር ምንም ነገር የለም ሀዲሱ የሚለው ምንድነው ሰላሰላት ነው የሚያወራው አንድ ሰው ሰላትን ሲያልፍ ወይም ደግሞ ሰላትን የሚያቋርጡ ነገራቶች ወይም ደግሞ ሰላትን የሚያቋርጡ ነገራቶች ምንድናቸው የሚለውን ነገር ሲገልጽ የተጠቀሰውን ነገር ነው እዚህ ጋር ሀዲስ ላይ የሚያወራው እሱ ያነሳው ሀዲስ ላይ የተጠቀሰ ምን አለ ሴት ልጅ አህያና ውሻ ሰላትን ያበላሻሉ ለዛ ነው ሰላትን ያበላሻሉ ማለት ሰላትን ይቆርጣሉ ሲያልፉ ሰላትን ይቆርጣሉ ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል ይሄንን አስቀምጧል ሁለተኛ ደግሞ ምንድነው ይሄ በሌላ ሀዲስ ላይ ተመሳሳይ በሆነ መልኩ ወንድም ሰላትን ያበላሻል ለምሳሌ ይሄን የምታገኙ ሰሂህ ቡኻሪ ሀዲስ ቁጥር 509 ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም ሰላትን አንድ ወንድ ሰላትን ካቋረጠባችሁ ገፍትሩት አለ ያላህ መልእክተኛ ገፍትሩት እምቢ ካለ ያኔ ምልክት ሰጣችሁት እምቢ ካለ ታታገሉት እንኳን ብሎ ያላህ መልእክተኛ አለይሂ ሰላቱ ሰላም ፈቃቲሉ ወይም ደግሞ ተጋደሉት ብለው ራሱ የተናገሩበት ነገር አለ ምክንያቱም እንደውም እሱ ሸይጣን ነው አሉ ያላህ መልእክተኛ ታው ተብሎ እንኳን እምቢ ካለ እሱ ሸይጣን ነው ተብሎ የተገለጸበት ሁኔታ አለ እዚህ ጋር እያወራ ያለው ሰላትን ስለሚያቋርጡ ነገራቶች ነው እንጂ እያወራ ያለው ሴት ልጅ ከአህያ ጋር እና ከውሻ ጋር አንድ ናት እያለም አይደለም እያነጻጸርም አይደለም ሲጀምር እንስሳና ሰው እንዴት ነው የሚነጻጸረው በፍጹም አያነጻጸርም በሌላ ቦታ ደግሞ ሰላትን የሚያቋርጡ ነገራቶች ይሄ ወንድ ብቻ ሳይሆን ሌሎች የሚያቋርጡ ነገራቶች ምንድን ናቸው የሚለውን ነገር ተቀምጧል ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው ሰላት በሚሰግድ ሰዓት ከፊት ለፊቱ ልክ የግመል ኳርቻ የሚመስል ወይም ደግሞ የግመል ሻኛ የሚያክል ነገር ከፊት ለፊቱ አያስቀምጥ ምክንያቱም ሰላትን የሚያቋርጥ ነገራቶች ሲያልፉ እንዳያቋርጡበት በማለት ያላህ መልእክተኛ ጀነራሊ የተናገሩበት ሁኔታ አለ ማንኛውም ነገር ሰላትን ሊያቋርጥ ይችላል ማለት ነው ነገር ግን ያንን ነገር ያላህ መልእክተኛ አለይሂ ሰላቱ ሰላም በሌላ ሀዲስ አድርገው ገልጸውታል እዚህ ቦታ ላይ የተጠቀሰው ደግሞ ሴት ውሻና ጥቁር ውሻ ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ገልጸዋል እንጂ ከሴትና አህያ አንድ ናቸው በፍጹም አይልም ባይሆን ይሄ ያለው የቱ ጋር ነው ከተባለ ባይብል ላይ ነው በእግዚአብሔር ዝቃ አንድ ጊዜ የትጋ መሰላችሁ ያለው እሺ አንድ ጊዜ ልክፈትላችሁና ይሄ የት ጋር መሰላችሁ ያለው ውሻና ሴት አንድ ላይ ተጠቅሶ በእግዚአብሔር ዘንድ ሁለታቸው አጸያፊ እንደሆኑ የሚገልጸውን ላሳያችሁ
መሰላችሁ? ዘፍጥረት